እንግዲህ ከአሁን በፊት እኔ ስመጣ የነበረው በምግብ መስራት ወይንም በአንዳንድ ነገሮች ነበርና ዛሬ ደግሞ እስኪ የሰው ደስታ የሚያስደስታችሁ ደስታዬን ተካፋሉ ብዬ ይዤላችሁ ቪዲዮ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር በማድረግ ቤተሰብ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮሜንት በማስቀመጥ ቤተሰብ መሆን ትችላላችሁ። እንግዲህ የሰው ደስታ የሚያስደስታችሁ ሁላችሁም በላይክ ጀምሩት። የምር በጣም ነው ደስ ያለኝ። እንግዲህ ያው ብዙም አልፈጀም፣ ግን ይሄው ቢሆን በጣም አስቤ ነበርና አልሐምዱሊላህ ረብል ዓለሚን አሳቤ ቀዶ ህልሜ ተሳክቶ ወይንም ተፈቶልኛልና እንኳን ደስ አለሽ እያላችሁ በሽር በላይክ እንግዲህ አበረታቱኝ። ብዙ ላይክ እጠብቃለሁ ከእናንተ። እንግዲህ አሁን ወደ አሳቤ ማለት ነው። ቪዲዮውን ሳላስረዝምባችሁ አጠር አድርጌ ነው ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ሰላማችሁ በዚህ ትርፍ በያላችሁበት። እንግዲህ ዛሬ ይዤላችሁ የመጣሁት በሚያስደስት ቪዲዮ ነው። እስከ ዛሬ ነው የምታወቀው ብሎግ በመዲያም ኩሽና ነበረና ዛሬ ደግሞ እስኪ ብሎግ ደስ በሚለው እንግዲህ ይዤላችሁ መጥቻለሁ። ትወዱታላችሁ ብዬ አስባለሁ። ሁላችሁም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ቤተሰቦች በላይክ በሼር ቪዲዮን ከመጀመራችሁ በፊት አበረታቱኝ። እንግዲህ ከስንት ቀናት ወይንም ወራት በኋላ ከጭንቀት ከሀሳብ በኋላ እንግዲህ ምቾት አለ እንደሚባለው ከስቃው ከመከራው በኋላ ምቾት አለ እንደሚባለው እኔም ዛሬ ላይ እስከ ዛሬ በጣም ሳስብ ነበረ። አልሐምዱሊላህ ተሳክቶልኛል ዛሬ ማለት ነው። ምንድነው ዜድነት የተሳካው ልባችን ድው አለ እያላችሁ እንግዲህ ብዙዎቻችሁ ትጠብቃላችሁና አሁን በፊትም በቪዲዮ አጋርቻችኋለሁኝ። አሁንም ደግሞ እስኪ መጀመሪያ እንዲያጋራኋችሁ አሁን ስለምን አላጋራችሁም ብዬ ነው። እናንተም ያው ስትጨነቁ ብዙዎቻችሁ ከምን ደረሰ ምናምን እያላችሁ ነበር በውስጥ ያልመለስኩበት ነገር ስላልገባ ወይንም ያው ገና ስለሆነ ነበረ። ዛሬ ላይ እንግዲህ ገና ዛሬ ነው እንግዲህ ከቤት ያልገባም ብቻ ግን ያው ሀዛው የሚሆንበት ቦታ ወይንም አተባባልኩበት ቦታ ደርሷል። ያው እንዲሁ ኢንሻአላህ ነገ ደግሞ ከቤቴ ይገባል እና ምንድነው ዛሬ እቃዬ ባለፈው ኮብልሎ ነበረ ከወር ከ20 ቀን በኋላ አልሐምዱሊላህ እቃዬ ገባ ማለት ነው። ያው ሀቤቴ ገባ በሉት። አሁን ያለው ኮምቦልቻ ነው። ዛሬ ልጫን ነበር። ያው ትንሽ የጭነት መኪና የለም መድረሽ ብሎ ቀረ። ኢንሻአላህ ነገ ይገባል። ዙሮ ቤተሰብ ጋር ገብቷል ማለት ነው። ቤተሰብ እጅ ላይ ነው ያለው አልሐምዱሊላህ። እንግዲህ ሁላችሁም ስታስቡና ስትጨነቁ የነበራችሁ እነሆ ዛሬ እንኳን ደስ አላችሁ፣ እንኳን ደስ አለን። ደስታዬን ለማካፈል ነው የመጣሁት ማለት ነው። እና እንግዲህ ስደት ስንኖር አገር ስንገባ አንዳንድ ነገር 10-5 ብለን ምን ጀምረዋልና እኔ ደግሞ ወላሂ በጣም ደክሜበታለሁ። ያው እቃው በስቶ ሳይሆን በ500 ብር እየሰራሁ የስንት ወር ደሞዝ እንደፈጀብኝ እኔ ራሴ ነኝ የማውቀውና ብቻ አልሐምዱሊላህ። ያም ሆኖ እንግዲህ ፈጣሪ ብሎ በቅርብ ደግሞ ሀገሬ ገብቼ የምጠቀምበት ያድርገኝ። እናንተም ደግሞ መልካም ምኞታችሁን ግለጹልኝ። የምር በጣም ነው ደስ ያለኝ ከሚባለው በላይ። ምክንያቱም አሁን በፊት እንዴት እህቴ የምወዳት የማከብራት እሷ ናት የረተበችው። እኔ ጓደኛዬ ማለት ቃል አይገጻትም። እህቴ ማለት ራሱ በጣም ያንሰታል ወላሂ። ብቻ እንግዲህ ፈጣሪ ነው ሁሉንም የሚያውቀውና ሀሳቧን አቅሎ ምኞታን ያሳካላት ነው የምለው። እናንተም ዱአ አድርጉላት። የምር በጣም የምወዳት የማከብራት የምሳሳላት ውድ እህቴ ነበረች የረተበችው። አልሐምዱሊላህ በሰላም ገብቶልኛል። እሷ ከ3 ወር በኋላ ነበር የገባው። የኔ ደግሞ እንግዲህ እንዴት ዲል ሆኖ በወር ከ20 ቀን ከቸች ብሏል ማለት ነው። ተመስገን እንግዲህ አልሐምዱሊላህ። እኔም ደግሞ እንግዲህ ከቀናታት በኋላ ያው ምን አይባይ እንደው እኔ በነገራችን ላይ ይሄን ባወራው እንኳን ያው ትንሽ ያስጠላል፣ ግን ቢሆንም ምንም ማድረግ አይቻልም። እና ከቀናት በኋላ ላለው ቀናቱን በተባለው ሰዓት ሲሄድ ቀን ነው የምሰጠው፣ በተባልኩት ሰዓት ሲሄድ ቀን ነው የምሰጠው። እስኪ ዱአ አድርጉልኝ ሙስሊሞቹ፣ ክርስቲያኖቹም ደግሞ ጸሎት አድርጉልኝ። የምር ተሳክቶ ሀገሬ እንዲገባ በአጭር ጊዜ ውስጥ ቀጠሮ በጣም በዝቶብኛል ከሚባለው በላይ ማለት ነው። እስቲል ድጋሚ አሁን እንኳን ሂጄ ከተቀጠርኩ ቢያንስ ነገ ማክሰኞ ልክ 15 ቀኔ ማለት ነው። ወላሂ አልዓዚም ብቻ በጣም ከባድ ነው። እንግዲህ ለበጎ ነው ይሁን ብዬ እኔም አልፌዋለሁኝና
እስኪ ደግሞ እንግዲህ ቀጣይ ተብያለሁኝ። እስኪ ቀጣው ደግሞ አምሮ በደስታ ብሎግ በቤት የምሰራ ያድርገኝ። እንደገና ደግሞ እዚህ ሀገር ስወጣ ኢንሻአላህ ቪዲዮ እቀርጽላችኋለሁ። ግን እስከዛው ዱአ አድርጉልኝ የምር ከልብ ማለት ነው። ያው እኔ የምታወቀው እንግዲህ በህመም ነው። በጣም ተሰቃይቻለሁ። እንዲህ ነው ብዬ ያው ሚዲያ ላይ ባላወራ ነው እንጂ ማለት ህመሙ እንደዚህ ነው ብዬ ብዙም ባልናገርም በግማሽ እያካፈልኳቸው ነው። ግን ደግሞ አሁን በጣም ከሚባለው በላይ ህመም ላይ ስለሆንኩ ያለሁት ዱአ አድርጉልኝ አላህ አፊያ እንዲሰጠኝ ለሀገሬ እንዲያበቃኝ። እንግዲህ በለፋሁበት በደከምኩበት ቢያንስም ቢያድግም የሰው ልጅ ብዙም ባይሆንም ለእኔ በቂ ነውና ብዙ ደክሜ የረተብኩትን እቃ ሂጄ እንዲገለገልበት የለፋሁበትን ጎጆዬን ሂጄ ድምቅ እንዲልባት ቀሪ ዘመኔን ዱአ አድርጉልኝ። እናንተም ደግሞ ሀሳባችሁ ተሳክቶ ምኞታችሁ ተሳክቶላችሁ ለሀገራችሁ እንዲያበቃ እመኝላችኋለሁ። የምር በጣም ማለት የሰው ሀገር አሁን ላይ በጣም ጅጅ ብሎኛል። እኔ ለምን እንዲሁ ባላቅም እንግዲህ ኢንሻአላህ ለኸይር ነው ይሆናል ብዬ አስባለሁ። ብቻ እንኳን ደስ አለሽ እንድትሉኝ ነው ማለት ነው። ያው ብዙዎቻችሁ ስጠይቁኝም ስለነበረ የሰው ደስታ የሚያስደስታችሁ ደስ ብሎኛል። እቃዬ ገብቶልኛል በሰላም አልሐምዱሊላህ። እንግዲህ ደግሞ ሂጅ በራሴ በእጄ በእህቴ እጅ ተረትቦ ታሽጎ የተላከው በራሴ በእጄ ደግሞ የምፈታው ያድርገኝ። የዛኔ ደግሞ የምር ስፈታም ደግሞ አሳያችኋለሁ ኢንሻአላህ በአላህ ፈቃድ። እንግዲህ የሰሞኑንም እኔ እንግዲህ ካጎጆ ደህና በጣን እያንጥፌን ከባልላለሁ ስል ነበረ። እውነት ነው እንግዲህ አገባልኝ በስነ ስርዓት እየተንከባለልኩ ይሁን ብዬ ካሜራ ፊት ለፊት ደቅኜ ሆን ብዬ ቀርጽላችኋለሁ ማለት ነው። ምክንያቱም እስቲ ጎጆዬንም አሳያችኋለሁ። ሰምታችኋል ላይ የጥንቆን ስችት አይድረስ መውረድ መብቴ ነው እንዴ? ማን በማን ቤት ማን ያገባዋል? ማን ምን አገባው? ስለዚህ ምን ነው እናቴ እዛው ቢሻው ሀምድጃው ልግባ፣ ቢሻው ሀምኑ ልግባ፣ ቢሻው ግርግዳው ጋር ልጋጭ፣ ማን ያገባዋል? ስለዚህ ማን ምን አባቱ ያገባዋል ብላለች ሀዊ ዲዛይን እና ኢንሻአላህ ዞሮ ዱአ አድርጉልኝ ደግሞ ተሳክቶልኝ ሀገሬ እንዲገባ። አሁን ደግሞ ተሳክቶ ቃይ እንደገባ እና በጣም ነው ደስ ያለኝ የምር ከምናችሁ በላይ። ምክንያቱም ሰሞኑን በጣም ሳስብ ነበርና በሰላም እንዲገባልኝ ትንሽ መንገዱ በጣም ሰላም አለው ሲሉ ስለነበረ የምር ያው ገንዘብ አይደለ ትንሽም ቢሆን ስለሚያሳስብ በሰላም እንዲገባልኝ በጣም እያሰብኩ ነበረ። ያው እህቴ በ3 ወሯ ስለገባ አንዲት ደግሞ ጓደኛችን አሁን በፊት በ2 ወሩ ገብቷል። የእህቴ ጓደኛ ማለት ነው። ከ2 ወር በኋላ ገብቶላታል ብላይ ስለነበረ እንደዛ ነበረ እኔም ሳስብ የቆየው። ቢያንስ ከአሁን ወር በኋላ ነበረ ገብለ ረመዳን ያው 10 ቀን እንደዛ ነበር ይገባል ያልኩት። ግን አልሐምዱሊላህ ረመዳን ሳይገባ ወር ሲቀረው ገብቷል ማለት ነው። እኔም ሳልገባ በፊት ቀድሞ ገብቷል። ብቻ በጣም ደስ ብሎኛል። እንግዲህ ስሄድ እንደነገርኳችሁ እንደተለመደው ግማሹን አንጥፌ ግማሹን ለብሼ እንደፈለኩ መሆን ነው ማለት ነው። ማን ያገባዋል? ምንም ጥያቄ